የፈረንጆቹ አዲስ ዓመት የጌታ የልደት መታሰቢያ ቀን መዳረሻ ከወርሃ ታኅሳስ ውብ አየር ሁኔታ ጋር በመደመር የሚፈጥሩት ስሜት እጅግ ደስ ይላል። ሕፃናት ቀይና ነጭ አልባሳት፣ የምዝባኩ በረት ነው ተብዬ ጎጆ ቤት፣ ብልጭ ድርግም የሚሉ መብራቶች፣ ከባህል አልባሳት እስከ ሳንታ ክላውስ ሲታሰብልኝ አለባበስ በዓል እንዲሸት አድርገውታል። የሚመለከተው አካል ሁሉ ማለትም ገናን እንደገና እንደ ጌታ ኢየሱስ ክርስቶስ ልደት የአክባሪው ሰው ልብ ላያሞቅ አይችልም። ሁሉም በደስታ ልብ ይፈነጥዛል። ገናን ከፋሲካ ለየት የሚያደርገው ፋሲካ ሲሆን የሰው ደስታ የሚጀምረው እሁድ ቀን ነው። ለበዓሉ መዳረሻ 3 ቀን ሲቀር ሰው ሁሉ ሐዘን ይውጠዋል። አርብን በማሰብ ስቅላትና ሞቱን ደግሞ መያዙን በማሰብ ተክዞ ይውላል። የገና ስሜት ከዚህ የተለየ ነው። እንደውም የስጦታ በዓል ነው የሚለውም በእርግጥ አይጠፋም። እርግጥ ነው የስጦታ በዓል ነው። የዓለም መድን መድኃኒታችን ወደ ህመምተኞች ብቅ ያለበት እርሱ እንዳለ ሆኖ ግን ከዚህ የተለየም ሌላም ስነ አፈታት አለው። እርስ በእርሳችን በምንለዋወጠው ስጦታ ምክንያት የስጦታ በዓል ነው እንዳልነው እርግጥ ነው። ከጊዜ ወደ ጊዜ እሱም ቢሆን እየቀነሰ መጥቷል። ጌታ ፍቅር ይመልስልን እያልኩኝ ከዚያ ወዲያ ግን ከባህር ማዶ የተሻገረ ከባህልም ከቅዱሳን መጻሕፍትም የተጻረረ የቀለምና የአባትነት ስም የተሰየመለት የገና አባት አለ። ምንድነው የገና አባት? ስለምን ተባለ? መጽሐፍ ቅዱሳዊ ይዘት አለው ብሎ የሚመለከተው ሰው ምናልባት በጣት የሚቆጠር ነው። ለልጆቻችን ገዝተን የምናለብሳቸው የሳንታ ክላውስ አለባበስ ምን አመልካች እንደሆነ ማጤን ከሁሉም ክርስቲያን ይጠበቃል። በ280 ከክርስቶስ ልደት በፊት ሳንቲ ኒኮላስ የተባለ በአሁኗ ቱርክ የተወለደ አንድ ሰው ነበረ። በጊዜውም ሰዎች በለጋስነቱ ያውቁት ነበር። የቤተ ክርስቲያን አገልጋይም እንደነበረ ይነገርለታል። ታዲያ ይሄ ሰው ለተቸገሩ ሰዎች የመስጠት የመርዳት ለልጆች ስጦታ የመስጠት ልዩ ልምድ ነበረው። ሳንቲ ኒኮላስ ከሞተ በኋላ በርካታ ሰዎች የእርሱን መልካምነት ለማስቀጠል ስጦታ መሰጣጣት እንደጀመሩ ታሪክ ይነግረናል። ታዲያ እርሱንም ለማስታወስ ሳንታ ክላውስ የሚል መጠሪያን በመጠቀም ከየአህጉሩ በተወጣጣ የጊዜው ልምድ በነጭና በቀይ ቀለም ያሸበረቀ አንድ ሽማግሌ መታሰቢያ እንዳኖሩለት ከታሪክ እንረዳለን። ከሱም አለፍ ብሎ ከፍጡራን አምልኮ ጋር በተያያዘ የዛፍ አምልኮ በሚደረግበት ጊዜ በ16ኛው ሴንቸሪ በጊዜው የነበረ የቤተ ክርስቲያን አገልጋይ ከእንግሊዝ ወደ ጀርመን ሄዶ 2 ሰዎች ለዛፍ ሲሰዉ ያገኛቸዋል። ዛፉንም በመቁረጥ ይጥለዋል። ሌሎች የሚገመቱ መላምቶች ቢኖሩም በዚህ ሳቢያ የገና ዛፍ ወደ ቤተ ክርስቲያን በመግባት እያጌጠ የሚከበርለት ነገር እየሆነ እንደመጣ ታሪክ ይነግረናል። የሚገርመው ግን የሳንታ ክላውስም የገና ዛፍም ታሪክ ከእርሱ በላይ ሊዘመርለት ሊነገርለት የሚገባውን አምላክ ሰው የሆነበትን እውነት ልባችንን ብልጭ ድርግም በሚለው መብራት ቦግታ ሲቀጥልም በሚሰጠን ተራ ቁሳዊ ነገር ላይ በማድረግ ትኩረታችንን ነፍገውታል። ለዚህም ነው ከመልካም ነገራቸው ይልቅ የሚያጠፉት የሚበዛም ይመስለኝ። ኢየሱስ ወደዚህ ምድር የመጣበት ታሪክ የሚያክል የልግስና ታሪክ የለም። ቤተ ክርስቲያንም በቀጥታ የጌታን መወለድ እንጂ የሳንታ ክላውስ ሐሳብ ደጋፊ አይደለችም። ትንቢተ ኤርምያስ ምዕራፍ 10 ቁጥር 3 የአሕዛብ ልምድ ከንቱ ነውና ዛፍን ከዱር ይቆርጣሉ፣ በሰራተኛም እጅ በመጥረቢያም ይሰራል፣ በብርና በወርቅ ያስጌጡታል፣ እንዳይናወጥም በችንካርና በመዶሻ ይቸነክሩታል ይለናል። እንግዲህ በስተመጨረሻ ዓለም የደረሰችበትን የተራቀቀ ክርስቶስን የማደብዘዝ ሴራ ሁሉም ክርስቲያን ሊያስተውለውና ሊያጤነው ይገባል። የቀኑን ባለቤት የዘነጋ ያደበዘዘ ነገር ሁሉ እኛን አይወክለንም። ነገር ግን እኛ ብንሆን ወይም ከሰማይ መላእክት ከሰበክንላችሁ ወንጌል የሚለይ ወንጌል ቢሰብክላችሁ የተረገመ ይሁን። ወደ ገላትያ ሰዎች ምዕራፍ 1 ቁጥር 8። በረከት ኤልያስ ነበርኩኝ ከሆሳዕና መካነ ኢየሱስ ዲጂታል ቲም።